አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ማሳያችሁ ሀባይቦችዬ የሲኒቦን አሰራር ነው ማለት ነው። እንግዲህ ሙአጀና ከመጀመሪያው ጀምሮ እስከ መጨረሻው ፍጻሜ ድረስ ነው ማለት ነው ቪዲዮ የቀረጥኩት። ያው ባንድ ጀም ቢሆን እንግዲህ ማአሊያችሁ ማለት ነው ምንም ቢሆን እንግዲህ ሀባይቦችዬ በዚህ መልኩ አጅናው አብቅቷል ማለት ነው። ተቦክቶ ጨርሻለሁኝ። ይሄንን ደግሞ ከድኜ የማዘጋጀው ቀረፋዬን ነው ማለት ነው። አያችሁ ቀረፋዬን በቡና ማስጫዬ ነው የፈጨሁት። ማሻአላ በጣም ልሟል ማለት ነው። ቀረፋውን ስጨርስ ደግሞ ሙአጀናዬን እንደገና ቆራርጬ ለሶስት ቆራርጬ እንትን አልኩት ማለት ነው። የቦካውን ደመጥኩት። አሁን ልደምጥ ነው። ከደመጥኩት በኋላ ደግሞ ዘይት ቀባሁት ማለት ነው። ዝብዳ ነው የሚያስፈልገው፣ ነገር ግን በዛ ትክ ዘይት ማድረግ እንችላለን ማለት ነው። ማንኛቸውም ሰው ቤታችሁ መስራት ትችላላችሁ ማለት ነው። አጠር ያለች ደቂቃ ናት። እስከ መጨረሻ ተከታተሏት። ግን ሀገራችን ላይ ወይም አካባቢያችን ላይ እንደ አካባቢያችን ወጣ እንደ ማለትነቱ የምንሰራ አይመስልም ማለት ነው። ሀዋይቦች እዩት። ከዛ ቀረፋው እንዳለ የመያዝ እድል ይኖረዋል ማለት ነው። ቀረፋው ከያዘ በኋላ ደግሞ መልሰን ወደ መጠቅለሉ ሂደት እንሄዳለን ማለት ነው። ማንኛቸውም ሰው ጠባሃ ራሱ የሚሰራ ሰው እዚህ መጥቶ ያንን የጠባሃ ሲሰራ የነበረውን እዚህ መስራት ይችላል ማለት ነው። በጣም ቀላል ነገር ነው። ለልጆች ቁርስ ከሻይ ጋር በጣም ይጥማል። እንደገና ደግሞ ቡና ቁርስ ለምሳሌ በላስቲክ እሽግ አድርገን ብናኖረው በተለይ ለቡና ቁርስ ዋው ማሻአላህ ነው አልኳችሁ። በቃ ራሱን የቻለ እኔ ግን ምንድነው መሰላችሁ ማረገው በተለጣጣቂ ለምሳሌ ቢዛ ስሰራ ሲኒቦን ስሰራ የተለያዩ ነገሮች ስሰራ መቀረጽ ፈልጋለሁ፣ ግን አይመቸኝም። አሁን ራሱ በአንድ እጄ ካሜራ ይዤ ነው ማለት ነው እየቀረጽኩ ይሄንን እየጠቀለልኩኝ ነው ማለት ነው። በዚህ መልኩ ጠቅልሌ ጨርሻለሁኝ። አሁን ደግሞ የማሳያችሁ ስቆራርጥ ነው ማለት ነው። ያችሁት በጣም ያምራል። ቀረፋው ዳርና ዳር ይቀራል ማለት ነው። ከዛ እየቆረጥኩ እያለ ደግሞ እዩት። አያችሁት? ሞባይሌን አኑሬ ነው የቆረጥኩት፣ ምክንያቱም በአንድ እጄ መቆረጥ ስለማልችል ማለት ነው ሀባይቦች። በዚህ መልኩ ደግሞ ጀምሬዋለሁኝ። እዚህ ጋር ደግሞ ደርድሬው ታዩታላችሁ ማለት ነው። አሁን ትንሽ የተወሰነ ያህል ደግሞ በላስቲክ ሸፍኜ አኖረዋለሁ ማለት ነው። እንዴት ኩፍ እንደሚል ታዩታላችሁ ማለት ነው። ኩፍ ካለ በኋላ ደግሞ ፎረን ራሱ ገብቶ ብዙም አይቆይም ማለት ነው። የመቆየት እድል የለውም። አያችሁት? እዚህ ጋር ጨርሻለሁ። ይሄ እዚህ ጋር ደግሞ ኩፍ ብሎ አያችሁት? ማሻአላህ ፍንትክ ብሏል ማለት ነው። በቃ ገጠመ። እዛ ላይ በጣም ዘር ያለ ነው፣ እዚህ ላይ ደግሞ ግጥም ያለ ነው ማለት ነው። በነገራችን ላይ በጣም ተወዱታላችሁ ማለት ነው። ተወደዳችሁት ላይክ እያደረጋችሁ ኮሜንት ሀሳብ ካላችሁ አስቀምጡልኝ። እዚህ ጋር ደግሞ ኢኮሳን ማሽን ናት ማለት ነው። ለጊዜው ቦታው የተደላደለና የተደራጀ ስላልሆነ ወንበር ላይ ነው ማስቀምጣት ማለት ነው። ኢኮሳኗን እንደዚህ በዚህ መልኩ ደግሞ ፎረንም ውስጥ አስገባሁት ማለት ነው። በቃ ብዙ ጊዜ ኬኮችን ምናምን ስሰራ በቃ በዚች ነው የምሰራው ማለት ነው። በጣም ትጠቅማለች ለቁርስ፣ ለተለያዩ ፈጣይሮች ማሻአላህ ናት ማለት ነው። በነገራችን ላይ የፎረን ቆጣሪ ገመዱ ይለያል። የዚህ ደግሞ ዝቅተኛው ስለሆነ ብዙም ያስቸግረኛል ማለት ነው። ሰዓት እየጠበቅኩ ነው የምጠቀመው ማለት ነው። እዚህ ጋር ደግሞ አሁን ጨርሰናል። ወደ መውጫው ደርሷል ማለት ነው። ኦ ማሻአላህ። እዚህ ጋር ደግሞ በስሎ ነው ማለት ነው ያወጣሁት። በእንዲህ መልኩ ተጠናቋል ማለት ነው። ከፎረን ውስጥ ወጥቶ አያችሁት እንደገጠመ ማሻአላህ ተባረካላህ ሆኗል ማለት ነው። በነገራችን ላይ አተናንሻቸዋለሁ ማለት ነው። ተለቅ ተለቅም ማድረግ እችል ነበረ። ካው እያረኩበት ነው ማለት ነው። የራሱ የሆነ ነበረ፣ ግን እሱ ስለጨረስኩኝ ሱቅም የለም ነበርና ሱፐር ማርኬት አለ። በነገራችን ላይ ሁሉም ሱፐር ማርኬት አለ፣ ጃህዝ የሆነውም አለ ማለት ነው። በእንዲህ መልኩ ጨርሻለሁኝ። ከቡና ጋር አቅርቤዋለሁ ማለት ነው። የዛሬው ቡና ቁርስ ይሄንን ይመስላል ማለት ነው ሀባይቦችዬ። እንደምትወዱት ምንም ጥርጥር የለ። በተረፈ ሀሳብና ጥያቄ ካላችሁ እኔን ጠይቁኝ እላችኋለሁኝ። ቡናውን ልቀዳ ነው። በጣም ደስ የሚል ሰዓት፣ በጣም ደስ የሚል ጊዜ ከቡና ጠጪዎቻችሁ ጋራ
ታሳልፋላችሁ ማለት ነው። በነገራችን ላይ ጓደኛ ብትጋብዙ ከጓደኞቻችሁ ጋር ቡና ብትጠራሩ ራሱ በጣም ደስ ይላል ማለት ነው። እንግዲህ ይሄንን ይመስላል። በእኔ በኩል ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።